ፈጣንና አክቲቭ ልጆች በባህሪ ምን ይመስላሉ? እንዴት እንያዛቸው? በተለይ እስከ 11 እድሜ ያሉ ወንድ ልጆችን ይመለከታል። ሰላም ጸምረ ነኝ በማይንድ ሞርኒንግ የልጆች ክህሎት አሰልጣኝ። እነዚህ ልጆች ብዙ ጊዜ ለመያዝ ያስቸግራሉ ይባላሉ እና ምን አይነት ባህሪ አላቸው የሚለውን ላሳያችሁ። አንደኛ በጣም ንቁ ናቸው። ሲገባቸው ሲረዱ በተግባር ነገሮችን ሲሞክሩ በጣም ፈጣን ናቸው። ሁለተኛ ደግሞ እንቅስቃሴና የሚነካ ነገር በጣም ያስደስታቸዋልና አትንካ፣ እረፍ፣ ተቀመጥ፣ ተው ምናምን የሚሉ ትዕዛዞችን በፍጹም አይሰሙም። ሶስተኛ ደግሞ ሰውነታቸው ራሱ በጣም ቀላልና ቀጫጫ ናቸውና ተጫውተው ራሱ አይጠግቡም። አራተኛ መውደቅ፣ መሰበር፣ መጋጨት የሆነ ጉዳት አያጣቸውም እነዚህ ልጆች። አምስተኛ ደግሞ በጣም የተግባር ነገር ይወዳሉና መንካት፣ መጎርጎር፣ መክፈት፣ መቅመስ፣ ማበላሸት፣ መነካካት ምናምን በጣም የሚያስደስታቸው ነገር ይሆናል። ስድስተኛ ደግሞ በጣም ፈጣን ናቸው። ሲጽፉም ሲረዱም ሲያጠኑም ነገሮች ሲገባቸውም ቶሎ ጽፈው ይጨርሳሉ፣ ቶሎ ገብቷቸው ይጨርሳሉ። አንዳንዴ እንደውም የሰሟቸው አይመስሉም፣ ግን ሰምተዋቸዋል። ስጠይቋቸው ራሱ ይመልሳሉ። በተቃራኒው ግን ምን አይነት ልጆች ደግሞ አሉ? ቶሎ የሚያቋርጡት፣ ትኩረታቸው ቶሎ ብትንትን የሚልባቸው። ለምሳሌ ጽፈው አይጨርሱም። የሆነ ነገር አንድ መስመር ጽፈው ራሱ ሊተውት ይችላሉ። አንድ ደብተር ገልጠው ሊተውት ይችላሉ እና የጀመሩትንም የማይጨርሱ ፈጣን ልጆች አሉ። የጀመሩትንም ቶሎ የሚጨርሱ ደግሞ ፈጣን ልጆች አሉ ማለት ነው። ሰባተኛ እነዚህ ልጆች ደግሞ የሂሳብ ትምህርት፣ የስፖርት ትምህርት፣ የሳይንስ ትምህርት፣ የኮምፒውተር ትምህርት እንዲህ አካላዊ ንክኪ የሚፈልጉ ትምህርቶችን በጣም ይወዷቸዋል፣ በጣም ያስደስታቸዋል ማለት ነው። ከዛ ግን ወላጅ እነዚህን ፈጣንና ንቁ ልጆችን አቅም ያላቸውን ልጆች ለመያዝ ይቸገራል። አያያዙን ካላወቅን ደግሞ ሌላ መስመር ውስጥ እንከታቸዋለን ማለት ነው። ለምሳሌ እነዚህ ልጆች በቁጣ፣ በዱላ፣ በምክር፣ በጭቅጭቅ፣ በጩኸት አይሰሩም በፍጹም እና ምን ይሆናሉ? ይደነዝዛሉ ማለት ነው። ጭራሽ የማይሰሙ ልጆች ይሆናሉ። ከዛ ጨዋታ ላይ ብቻ ትኩረት የሚያደርጉ ልጆች፣ ክፍል ውስጥ አስተማሪን የማይሰሙ የሚረብሹ ልጆች፣ ትምህርት ቤት ጸባጫሪ፣ ለድብድብ በጣም ቅርብ የሆኑ ልጆች፣ ነገሮችን የማይሰሙ የማይታዘዙ ልጆች እየሆኑ ይሄዳሉ። ግን እኮ አቅም አላቸው። እንደውም የሚገርመው ወላጅም መምህርም እነዚህን ፈጣንና ንቁ ልጆች ምን ይሏቸዋል? አቅም አለው እኮ ግን አቅሙን አልተጠቀመበትም፣ አቅሙን አውጥቶ አልተጠቀመበትም ይላሉ። ለምንድነው? አያያዝ ስለሚፈልጉ ነው። እነዚህ ልጆች ምን አይነት አያያዝ ይፈልጋሉ የሚለውን አንዳንድ ነጥቦች ደግሞ ላሳያችሁ። የመጀመሪያው እንዲህ አይነት ፈጣን ልጆች ወላጅ ራሱ ፈጣን፣ ንቁ፣ ቀድሞ የሚያደርግ፣ ቀድሞ የሚዘጋጅ፣ የሚሰማቸው፣ የሚረዳቸው፣ በተግባር የሚያስሞክራቸው፣ በተግባር አብሯቸው ለማድረግ ጊዜ ያለው ወላጅ ሲሆን በጣም ይሰሙታል። እንደ ምሳሌ በቃ የኔ አባት እኮ ይላሉ፣ ከዛ የኔ እናት እኮ ይላሉ። እና ፈጣን ልጆች በጣም ፈጣንና ንቁ ወላጅ ይፈልጋሉ፣ የመጀመሪያው ነገር። ሁለተኛ ደግሞ እንዲህ አይነት ልጆች በቤት ውስጥ ቀጥ ያለ ወጥ ፕሮግራም ይፈልጋሉ። ሌላው ደግሞ ልጆች የሚማሩበትን መንገድ ወላጆች ማወቅ ይጠበቅባቸዋል። በመንካት፣ በመሳሳት፣ በተግባር ስለሆነ የሚማሩት ነገሮችን እንዲያደርጉ እድል መስጠት፣ ከመከልከል ይልቅ ለነሱ በሚመች አካባቢ ውስጥ እድል መስጠት። ቢሳሳቱ እንኳን ከስህተታቸው ስለሆነ የሚማሩት ቆም ብለው ስህተታቸውን ማየት እንዲችሉ ማድረግ ወላጅ ይጠበቅበታል ማለት ነው። ከዛ ሌላው ደግሞ ፈጣን ልጆች ከዱላ ይልቅ በፍቅር ነው በጣም የሚማሩት። በፍቅር የተያዙ ፈጣን ልጆች በጣም የመማር እድላቸው ሰፊ ነው። ትምህርትን በተግባር ስናመጣላቸው በጣም ደስ ብሏቸው ይማራሉ። ጨዋታን ከመከልከል ይልቅ ሚዛናዊ በሆነ ሁኔታ ውስጥ ብንከታቸው ደስተኛ ይሆናሉ። ከዛ በምናደርጋቸው ነገሮች ሁሉ ውስጥ ደግሞ ማሳተፍ፣ በቤት ውስጥ ስራ ሊሆን ይችላል፣ በጽዳት ውስጥ ሊሆን ይችላል፣ በትምህርታቸውም ላይ ሊሆን ይችላል። መንካት፣ ማድረግ፣ መተግበር ስለሆነ የሚወዱት በምናደርጋቸው ነገሮች ውስጥ ፓርት ስናደርጋቸው ስሜታቸው እየቀለለላቸው ስሜታቸውን መግዛት እየለመዱ ይሄዳሉ ማለት ነው። በጣም የሚገርማችሁ ትልቅም ከሆኑ በኋላ ወላጅ ራሱ ከሆኑ በኋላ እነዚህ ልጆች ፍጥነታቸው፣ ንቃታቸው እንዳለ ከቀጠለ በጣም በፍጥነት ስኬታማ ነው የሚሆኑት። ማስተዋልን፣ መረጋጋትን በሂደታቸው ውስጥ እየተማሩ የሚሄዱ ልጆች ይሆናሉ ማለት ነው። አመሰግናለሁኝ። ቻው።